ሰላም ውድ የኢትዮ ፎከስ ዞን የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬም አዳዲስና አነጋጋሪ መረጃዎችንና ዜናዎችን ይዘን የቀረብን ሲሆን እስከ ቪዲዮ ፍጻሜ አብሮነታችሁ አይለየን እያልን በዕለቱ ወደ አዘጋጀንላችሁ ዜናዎች እናመራለን። በዕለቱ ከምናቀርብላችሁ ዜናዎቻችን መካከል አበይት ጉዳዮችን እናስደምጣችሁ። በቅርቡ ከመንግስት ጋር የሰላም ስምምነት የፈጸሙት ካፒቴን ማስረሻ ሰጤ በበቀል ሳቢያ ወንድማቸው መገደሉንና የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት ዲያቆን ዳንኤል ክብረት የጦርነት ፕሮፓጋንዳ አሳላጭና ቀጣጣይ ናቸው በሚል በዶክተር ደሳሌ ጫኔ መወቀሳቸውን እንዲሁም ዶክተር ደሳሌ ጫኔ በሰባተኛው ዙር ምርጫ ተሳትፏቸውን አስመልክቶ የሰጡትን መግለጫም በመጪው ሰባተኛው ዙር ምርጫ ራሴን በእጩነት ላለማቅረብ ወስኛለሁ የሚሉትን በዝርዝር ይዘንላችሁ የቀረብን ሲሆን እንዲሁም አንዳንድ አንኳር መረጃዎችን ይዘን ቀርበናል። አብራችሁን ቆዩም። በቅርቡ ከመንግስት ጋር የሰላም ስምምነት የፈጸሙት ካፒቴን ማስረሻ ሰጤ በበቀል ሳቢያ ወንድማቸው መገደሉን ተናገሩ። ወንድሜ ቢገደልም እኔ ግን ሀገር አድኛለሁ፣ ደስታ ይሰማኛልም ብለዋል። በአማራ ክልል በትጥቅ ትግል ሲንቀሳቀስ የነበረው የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራር የነበሩት ማስረሻ ይህንን የተናገሩት ከሀገሪቱ ብሔራዊ ቴሌቪዥን ጋር በነበራቸው ቆይታ ነው። የአማራ ህዝብ እየደረሰበት ያለውን በደል በመቃወም ከ3 ዓመት በፊት ወደ ትጥቅ ትግል እንደገቡ የሚናገሩት ካፒቴን ማስረሻ የትጥቅ ትግሉ በሌሎች የውጭ ኃይሎች መጠለፉና በነበራቸው ቆይታ አብራርተዋል። ካፒቴን ማስረሻ የውጭ ኃይሎች ሲሉ የጠሯቸው ግብፅንና የሻዕቢያን መንግስት ነው። እንዶ በሚል ስያሜ በአማራ ክልል የሚንቀሳቀሰው የፋኖ ኃይልና የኦነግ ሸኔ ጥምረት መፍጠራቸውንም በነበራቸው ቆይታ ተናግረዋል። ግብጽ በዋናነት ፋይናንስ መድባ እየሰራች ነው። ህወሓት፣ ሻዕቢያ፣ ኦነግ ሸኔና አማራ አካባቢ ያለው አፋብን ብሎ ራሱን ሰይሞ እየተንቀሳቀሰ ያለ ቡድን ጽምዶ በሚል የራሳቸውን ጥምረት ፈጥረዋል። የመጨረሻ ግቡ የዚህ ጥምረት ምንድነው ካልክ ሀገር ማፍረስ ነው በማለት ስለ ጥምረቱ ዓላማ አስረድተዋል። ካፒቴን ማስረሻ አክለውም ተራ ዝም ብሎ የመበጥበጥና የአሸባሪነት ተግባር ነገር እንጂ ህዝብ ይዞ የህዝብን ጥያቄ ይዞ የመህር ነገሮች አይታይም በማለት ጽምዶ ስላሉት ግንኙነት ተናግረዋል። ይህ የትግል አካሄድን በመቃወም የአማራ ህዝብ ጥያቄን በድርድር ለማስመለስና ሰላማዊ አማራጮችን ለመከተል መወሰናቸውን የሚናገሩት ካፒቴን ማስረሻ በዚህ እርምጃ የተቃወሙ አካላት በቤተሰባቸው ላይ የበቀል እርምጃ መውሰዳቸውን ተናግረዋል። በዚህ ሳቢያ ወንድማቸው ታስሮ ከቆየ በኋላ መገደሉንም ተናግረዋል። ይህንን የሰላም ስምምነት እዚህ አካባቢ ላይ የነበረውን ፍላጎታቸውን አላሳካ ስንል እኔ ስወጣ ወንድሜ ቀርቶ ነበር። ይህንን እኔን ማግኘት አይችሉም ወይም እኔ ላነሳው ጥያቄ መልስ መስጠት አይችሉም። ስለዚህ ጥቅማቸው ስለቀረ በቤተሰብ ላይ መበቀል ጀመሩ፣ ወንድሜን ገደሉት ማለት ነው ሲሉ ተደምጠዋል። ግድያውን ስለፈጸመው አካል በይፋ ያልጠቀሱት ካፒቴን ማስረሻ እኔ ሀገር አድኛለሁ፣ ወንድሜ ነው የተገደለው፣ አልተካውም፣ አልመልሰውም፣ ግን ሀገር በማዳኔ ደግሞ ደስተኛ ነኝ፣ ደስታ ይሰማኛል ማለታቸውንም ሰምተናል። ወንድማቸውና ሌሎች 20 ሰዎች ላይ ተፈጽሟል ያሉት የበቀል እርምጃ ከብስጭት የመጣ ነው ሲሉም ተናግረዋል። ቤታቸውን ብስጭታቸውን መቆጣጠር ስላልቻሉ ነው በቤተሰብ ላይ ሄደው በቀል የፈጸሙት በማለት ካፒቴን ማስረሻ አስረድተዋል። የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት ዲያቆን ዳንኤል ክብረት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ናቸው በሚል ተወቀሱ። በትናንትናው ዕለት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ ሰብሳቢ ሆነው በፓርላማ የተሾሙት የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ አማካሪ ዲያቆን ዳንኤል ክብረት አወዛጋቢና የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ናቸው የሚል ወቀሳ ቀረበባቸው። በዲያቆን ዳንኤል ላይ ወቀሳቸውን የሰነዘሩት የአማራ ብሔራዊ ንቅናቄ አብንን ወክለው ፓርላማ የገቡት ዶክተር ደሳሌ ጫኔ ናቸው። በዚህ ጉዳይ ላይ ትናንት ጥር 28 2018 የተሰበሰበው ፓርላማ የኮርፖሬሽኑ ቦርድ አባል እንዲሆኑ የታጩትን 9 ግለሰቦችን ሹመት አጽድቋል። ከነዚህ ተሿሚዎች ውስጥ አንዱ የሆኑት ዲያቆን ዳንኤል የኢትዮጵያ ፕሬስ ድርጅት የቦርድ አባልነትን ሹመት ለ3 ተከታታይ ጊዜያት መርተዋል። ከእሳቸው በፊት የኢቢሲ ቦርድ ሰብሳቢ የነበሩትን ዶክተር ለገሰ ቱሉን የተኩት የጠቅላይ ሚኒስትሩ አማካሪ በፓርላማ አባሉ ደሳለኝ ጫኔ ጠንከር ያለ ትችት ቀርቦባቸዋል። ዲያቆን ዳንኤል ቅርብ ጊዜ መንግስት ተሿሚ ከሆኑ በኋላ እያደረጉት ያለው እንቅስቃሴ ላሉበት ለጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት የማይመጥን ነው በማለት ተናግረዋል። ዶክተር ደሳለኝ አክለውም በዋነኛነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆኖ አግኝቻቸዋለሁ ሲሉም ተደምጠዋል።
የአሜሪካ ስቴት ዲፓርትመንት አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ መግለጫ እንዳወጣባቸውም ዶክተር ደሳሌ ጠቁመዋል። በትግራይ ጦርነት ወቅት ዲያቆን ዳንኤል በተለያዩ መድረኮች ሲያደርጉ የነበረው ንግግር አደገኛና የጥላቻ ትርክትና ተቀባይነት የሌለው ነው አሜሪካ መናገሯ ይታወሳልም ብለዋል። ዶክተር ደሳሌ ጫኔ ሹመቱን አስመልክቶ ባሰሙት ተቃውሞ በሰሜኑ ጦርነት ወቅት ዲያቆን ዳንኤል ክብረት የቅድስት ቤተክርስቲያን ፓትርያርክ የሆኑት አረጋውያን አባት ብፁዕ አቡነ ማቴዎስ አባታችንን ለቤተክርስቲያን ለምዕመኑ ደህንነት፣ ለሀገር ደህንነት ስጋት ናቸው ብሎ ከአንድ ሃይማኖት መምህር በማይጠበቅ ሁኔታ ከፍ ዝቅ አድርገው በሚዲያ የተናገሩ ናቸው በማለትም ወቀሳቸውን አቅርበዋል። በዚህ ተግባራቸው ብዙ የኦርቶዶክስ አማኝ እንደተከፋም አመላክተዋል። አወዛጋቢ ሲሉ የገለጿቸውን አማካሪ ለኢቢሲ ቦርድ ሰብሳቢ ሆኖ መሾማቸውንም እቃወማለሁ ሲሉም ተደምጠዋል። ይህ በእንዲህ እንዳለ ዶክተር ደሳሌ ጫኔ በሰባተኛው ዙር ምርጫ ራሴን ከእጩነት ተሳትፎ ላለማቅረብ ወስኛለሁ የሚል መግለጫ አወጡ። ለተከበራችሁ የባህር ዳር ከተማ ነዋሪዎች፣ ለመላው የአማራ ሕዝብና ለኢትዮጵያውያን ወገኖች በሙሉ ባለፉት ዓመታት በሕዝብ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ከተማ ሕዝብ ተመርጬ እናንተን ወክዬ ለሕዝባችን ሐቀኛ ድምፅ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል። በዚህ ጉዞዬ ላሳያችሁኝ ያልተቆጠበ ድጋፍ፣ ፍቅር፣ አክብሮትና ጽኑ እምነት ከልብ የመነጨ ምስጋናዬን አቀርባለሁ። በአሁኑ ወቅት ለሰባተኛ ዙር ሀገር አቀፍ ምርጫ የእጩ ተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር ተያይዞ በመራጮች ደጋፊዎችና በሚዲያዎች ዘንድ በእጩነት መመዝገብ አለመመዝገቤን በተደጋጋሚ ስጠይቅ ቆይቻለሁ። አንዳንድ ፓርቲዎችም ባህር ዳርም ሆነ አዲስ አበባ በፈለግኩበት ቦታ በእጩነት እንድቀርብ እድሉን ሰጥተውኝ ነበር። በግልም የመወዳደርን አማራጭ በጥልቀት አስቤበታለሁ። ሆኖም ግን በመጪው ሰባተኛ ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለሕዝብ ይፋ ማድረግ እፈልጋለሁ። ለዚህ ውሳኔ ያበቃኝ ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው። ነፃ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩና በፓርላማ ውስጥ ተጨማሪ 5 ዓመታት በመቆየቴ ለሕዝቤ የሚያበረክተው የረባ ጥቅም የሌለው መሆኑንም ተረድቻለሁ። ስለዚህ የስድስተኛው ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ሕዝብ እንደራሴነት ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህን ዙር አገልግሎት ዘመኔን የማጠናቀቅ ሲሆን ወደፊት ሀገሬንና ሕዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል። እስካሁኑ ሰዓት ድረስ በጽናት አብራችሁኝ ለቆማችሁ ቤተሰቦች፣ ጓደኞች፣ ውድ የባህር ዳር ከተማ ነዋሪዎች፣ ለአማራ ሕዝብና ለመላው የኢትዮጵያውያን ወገኖች ምስጋና የላቀ ነው በማለት ራሳቸውን ከምርጫ እንዳገለሉ አሳውቀዋል። ውድ የቻናላችን ቤተሰቦች ቀጣይ በሌሎች መረጃዎችና አዳዲስ ጉዳዮች እስክንመለስ ሰናይ ቆይታ እያልን የመረጃ ምንጮቻችን ከልብ እያመሰገን ሰላም ለመላው ኢትዮጵያውያን ይሁንልን። መረጃዎቻችን ፈጥነው እንዲደርሱት ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። በደህና ይቆዩ።